ኢንካማችሁን ኮንትሮል የምታደርጉት እናንተ አይደላችሁም እድል ነው ኦኬ ምን ይባላል if luck is required poverty is guaranteed እድል ግዴታ ከሆነ ድህነት የማይቀር ጉዳይ ነው ኦኬ ሁለተኛው በኦንላይን ገንዘብ የሚሰራበት መንገድ ደግሞ the grinders እንላቸዋለን እነዚህ ደግሞ ያላቸውን ታይም ያላቸውን ሰዓት ወደ ገንዘብነት ለመቀየር የሚሞክሩ ሰዎች ናቸው እነዚህን ስራዎች ብዙዎቻችሁ ሰምታችኋቸዋል ብዬ አስባለሁኝ እነዚህ ክሊክ ወርክ ሰርቬይ ዳታ ኤንትሪ ካፕቻ ሶልቪንግ በአጠቃላይ ሎ ፔይንግ የሆኑ ማይክሮ ታስኮችን በሙሉ ግራይንደርስ እያልን እንጠራቸዋለን የሆነ ሶፍትዌር ላይ ትሄዳላችሁ ወይም የሆነ ዌብሳይት ላይ ትሄዳላችሁ 10 ቪዲዮ በማየት 10 ጊዜ የሆኑ ሊንኮችን ክሊክ በማድረግ ይሄን ያህል ገንዘብ የሚካርጉ የሚሉ ናቸው ይሄ ቤዚክሊ ሌበር እንደማለት ነው በቃ በዲጂታል የሚሰራ በኦንላይን የሚሰራ የጉልበት ስራ እንደማለት ነው ቢካዝ ገንዘብ የሚሰራው እናንተ ቁጭ ባላችሁበት ሰዓት ነው ሪፒቲሽን ነው ነገሩን ደጋግሞ በመስራት ነው ገንዘብ የሚመጣውና ሪያሊቲውን ስንመለከተው በጣም ትንሽ ክፍያ ነው ያለው አታሳድጉትም ወዴትም ሊያድግ አይችልም ሰው ቀጥራችሁ ልታሰሩት አትችሉም ምንም እድገት የለውም ከዛ በተጨማሪ ደግሞ ኢዚሊ ሪፕሌስ ትደረጋላችሁ እንደናንተ አይነት በመቶ ሺህ በሚሊዮን የሚቆጠር ሰው ነው እየቀጠሩ ሰዎች የሚያሰሩት ስለዚህ ኢዚሊ ሪፕሌስ ትደረጋላችሁ ያ ማለት የምትይዙት ነው ማይንድ ስኪል የለም ሰው ትልቁ ፕሮብሌም እዚህ ጋር ምንድነው ካላችሁ ሰዓታችሁም የተወሰነ ነው ገቢያችሁም የተወሰነ ነው ግራይንዲንግ ስቲል ግራይንዲንግ ነው ባይ ዘ ዌይ በኦንላይን ሆነ በዋይፋይ እንጂ ይሄ የጉልበት ስራ እንደማለት ነው ሶስተኛው በኦንላይን ገንዘብ የሚሰራበት መንገድ ደግሞ the facilitators እንላቸዋለን ጋምብለርስን አይተናል ግራይንደርስን አይተናል ሶስተኛዎቹ በኦንላይን ገንዘብ የሚሰሩት ደግሞ the facilitators ይባላል ይሄ ደግሞ ስኪል ቤዝድ የሆነ ቫልዩ ክሬት የሚያደርጉ ናቸው አይ ነው እነዚህ ቃላት ስኪል ቤዝድ ቫልዩ ምናምን ስል ኮምፕሊኬትድ ሊመስል ይችላል just okay ታገሱኝ ታገኙታላችሁ ሁሉም ነገር አለ እነዚህ ሶስተኛዎቹ ስኪል ቤዝድ ፋሲሊቴተርስ የምንላቸው ፍሪላንሰሮች ሪሞት ስራ የሚሰሩ ፕሮፌሽናሎች ኦንላይን ሰርቪስ ፕሮቫይድ የሚያደርጉ ሰዎች አፊሊየት ማርኬተሮች ኤጀንሲ ቢልደሮች እነዚህ ማርኬቱ ላይ ገብተው ቫልዩ ነው ፕሮቫይድ እያደረጉ ያሉት ቫልዩ ፕሮቫይድ ማድረግ ማለት ለሆነ ሰው ችግርን መፍታት ማለት ነው ኦኬ ከዚህ በኋላ ቫልዩ ምንድነው ብሎ ሰው ከጠይቃችሁ ችግር መፍታት ነው that's it የሆነ ሰው ቫልዩብል ነው ጠቃሚ ነው ከተባለ that's because ችግር ይፈታል ማለት ነው የሆነ ሰው ምንም ቫልዩ የለውም ከይሰው ይቆ ቫልዩለስ ነው ከተባለ ምንም ችግር አይፈታም ማለት ነው ዝም ብሎ የተቀመጠ ነገር ነው ማለት ነው ሶ ኦንላይን የሰዎችን ችግር በመፍታት ገንዘብ ሜክ የሚያደርጉትን ሰዎች ምን እያልን እንጠራቸዋለን the facilitators እያልን እንጠራቸዋለን facilitators እዚህ ላይ እንዴት ነው ገንዘብ የሚሰራው ካላችሁ አክቹአሊ ችግር በመፍታት ነው ፕሮብሌሞችን ሶልቭ በማድረግ ነው አገልግሎት በመስጠት ነው ሰርቪስ በመስጠት ነው ኤንድ መጨረሻ ላይ ደግሞ ችግር የመፈታትም ሰርቪስ የመስጣትም የመጨረሻ ጎሉ ደግሞ ምንድን አውትካሞችን ማምጣት ነው ወይም ደግሞ ውጤት ማምጣት ችግር የተፈታለት ሰውዬ ውጤት እንዲያገኝ ማድረግ ነው ሪያሊቲውን ስንመለከተው ሃይ ኮንትሮል አለ ምክንያቱም ሰውዬው ባለሙያ በሆነ ቁጥር የሚያገኘውን ገንዘብ በዛው ልክ እየጨመረ ይመጣል ሁለተኛ